ውቤ ስጠብቅሽ ግድግዳ በሌለው ቤት ውስጥ ሰማይ ሆኖኝ ትልቅ ጣራ አትሰማህም ሲሉኝ ሰዎች ለቅያሜ ተማርኬ ውብ ስምሽን እንዳልጠራ ፈልገው ምድረ ሰባዛኝ ቅቤ አንጓች ስምሽ ላይ ቦምብ ሊጥሉ የስም ያጥር ላይ መሽገው በቃ አትጥራት እያሉኝ ነው። ግላ ምላሴስ ባይኖር ልቦናዬ ምን ላድርገው? ባይረዱኝ ደግሞ በቃ አትመጣም ይሉኛል። አትጠብቃት እርሳት ወላፈን ያልደረሳቸው 100 እጥፍ መላቁን ቢያውቁ ከሲኦል የፍቅር እሳት እንደዛ ይሉኝ ነበረ። በጭራሽ ግን ሲጨቀጭቁኝ ላይነግሩኝ የናፍቆት ምሱ እኔ ግን ጀብደኛ አፍቃሪሽ ረሳው መርሳት ራሱ። ዓለሜ አታደንቂኝ? ግን እኮ ብዙ ዓመት ሆነው ካዘላቴ ብረት ጭልፊት ከህልምህ ባትሰወርም ከፊትህ የታለ ፊቷ ስውር ነው እንደ እግዚአብሔር ፊት። ዋሽተናል ልክ አይደለም እያሉ ነፍሴን ሰቅዘው ወጥረው ይጠይቁኛል። ልክ ቢሆኑም ቅሉ እኔ ግን ከነሱ ምክንያት እምነቴ ይገንብኛል። ዓለሜ ጭራሹን ደግሞ እሷ እኮ ይሄኔ ሌላ ምናምን ብለው ሊያወሩ ሲጀማምሩ ፊቴ ላይ ደመና ሰራው። እንኳንስ እነሱ ቀርተው ዝም አለ ቅጠሉ ሳሩ። ዓለሜ አታደንቂኝ? ቆይሽ ይሉኛል ዳግም የምርም ፍቅር ከሆነች ፍቅሬ ነች እንደምትላት ከበዛ ማግኘቱ ቀርቶ ደውላ ሊሄድ ነው ማለት ምንድነው የሚከለክላት? ንገረና እንደውም ጨንቋት ነው በል ሊሄድ ነው አለ ማለቷ። እስካሁን ይሄን ሁሉ ዓመት ባትደውል ላንተ መምታቱን ትቶ አይደል ልብ ምቷ? ንገረና እንደውም ይሄንን ቶ እንደ ሰው እሷም ልብ አላት እንበል አንተን ወደደች በልስቲ የምታውቀው ከሆነ መሄዷን ከመስማት ውጪ ንገረን የት አገር ሄደች እያሉ ነፍሴን ሰቅዘው ወጥረው ቢጠይቁኝም እንደኔ ስለማያውቁሽ ከንቱ ነው ንግግራቸው በጭራሽ አረበሸኝም። የኔ ዓለም አታደንቂ? ደሞ የጌታን የዳግም ምጽአት 2000 ዓመት አልፎትም በተስፋ ሰው ይጠብቃል። ምክንያቱም የሰው ልጅ ጽናት ብረት ነው ይቆማል በቃል። አንተ ጋር ምን ነገር አለ? ምንድነው ያጠነከረ? ምን አለ የሳትነው ነገር እንዳንል ፍቅር አወረ? አትነግረንም? ቢገባ ቃል ኪዳን ይዞ ነው ልቡ የሰው ልጅ ቢገባ ገደም። ቢሆን ግን ለፍቅርህ ጊዜ ተስፋ አለው የሚዘረዘር በግላጭ አንተን ብትጎዳም አይደለም እንዴ? አንተ እኮ ዘናጭ ሰው ነበርክ። አንተ እኮ ምርጥ ሰው ነበርክ። ለሴት ልጅ ማትንበረከክ ይታያል። በሷ ግን ሁሉን አጣር። ቤትህን፣ ቤተሰብህን፣ የህይወት ፍልስፍናህን ይባሱ ደግሞ ራስህን እያሉ ነፍሴን ሰቅዘው ወጥረው ይጠይቁኛል። እኔ ግን ተጨባጭ ከፍቅሬ ውጪ ለነሱ የሚሆን ምላሽ ማርያምን ቃላት አጥሮኛል። ቢሆንም እንደጠየቁ ባዘኔ እንዳይገምቱሽ እምባዬ ፊት አይገኝም። እንዲህ ነው ስሟገትልሽ የኔ ዓለም አታደንቂኝ? ቢሆንም ብቻዬን ስሆን እነሱ የሚሉኝን ነው ለራሴም የምጠይቀው። እንዳሉት ምኑን አውቄ ሞተሽም ኖረሽ ይሆን አግብተሽ እግዚአብሔር ይወቀው። ያም ሆኖ አልደከምኳቸው። ያም ሆኖ መቼ ሰልችተው ይህ ሁሉ ካልቆመ በቀር አንድ ቀን አፍቃሪሽ ሞቼ ወይ ደግሞ እነሱ ሞተው እንጂማ አንቺን መጠበቅ እንጂማ አንቺን መናፈቅ ተችሎኝ እንዴት ነው ምተው? ቢሆንም እንደጠየቁኝ ባዘኔ እንዳይገምቱሽ እምባዬ ፊት አይገኝም።
እንዲህ ነው ስሟገትልሽ ዓለሜ አታደንቂኝ?